ስልጤነት ማለት ሙስሊምነት ነው። ስልጤነት የራሱ ማንነት ያለው ነው። ስልጤነት ሙስሊምነት አይደለም። ስልጤነት ስልጤነት ነው። ሙስሊምነት ሙስሊምነት ነው። ኢትዮጵያዊነት ኢትዮጵያዊነት ነው። ኢትዮጵያ እኮ ክርስትናን ስትቀበል ሐዋርያው ቅዱስ ጳውሎስ እንኳን አልተመለሰም እኮ። ክርስትና የገባው በአራተኛው መቶ ክፍለ ዘመን አይደለም። ለምንድን ነው እንዲህ አይነት ሲባል ቤተ ክህነት እንደዚህ አይነቶችን ምላሽ የማትሰጠው? ይሄ እኮ ትልቅ የታሪክ ጥሰት ነው። ውድ ቤተሰቦቼ እንደምን አላችሁ? ዛሬ እንደ ወትሮ ሁሉ ለእናንተ ይጠቅማችኋል ብዬ ያዘጋጀሁትን ቪዲዮ ይዤላችሁ መጥቻለሁ። ታዲያ ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቪዲዮውን ጀምሩት። እንግዲህ እንደሚታወቀው ሰሞኑን በተለያዩ የሶሻል ሚዲያ ሲዘዋወር እንደተመለከታችሁት ኡስታዝ አህመዲን ጀበል የሚባል ግለሰብ አንድን ብሔር የአንድ ሃይማኖት ብቻ ተከታይ ነው ብሎ በማሰብ እና የኢትዮጵያ ክርስቲያኖችን እኛ ነው የተቀበልናቸው በማለት ያስተላለፈውን መልእክት የምንመለከተው ይሆናል። በሌላ በኩል ደግሞ ኡስታዙ በተናገረው ንግግር የተለያዩ አባቶች ወይም የታሪክ ምሁራን የመለሱትን መልስም የምንመለከት ይሆናል። ታዲያ እናንተ እስከ መጨረሻው ድረስ ከቆያችሁ ይህንና መሰል ቪዲዮ የምትመለከቱ የምትሰሙ ይሆናል ማለት ነው። አንድ የሙስሊም ኡስታዝ ሲናገር እንደምንሰማው ስልጤነት ማለት ሙስሊምነት ነው እያለ በአደባባይ ሲናገር እንሰማዋለን። ውድ ቤተሰቦች ለመሆኑ ግን ስልጤ ከኢትዮጵያ ውጭ ነው እንዴ? ያለ ይህ የሚያስተላልፈው መልእክት ትውልድን ይጠቅማል ብላችሁ ታስባላችሁ? ይህ እኮ እኛ ኢትዮጵያዊ አይደለንም ወይ የተለየነን እንደማለት ይመስላል። ዘረኝነትን እየሰበከ ይመስላል። በስልጤ ውስጥ ከሙስሊም እምነት ውጭ ሌሎች እምነት የሉም ማለት ይመስላል። እንዲሁም ከሙስሊሙ ማህበረሰብ ውጭ ሌሎች ማህበረሰብ የለም ማለት እጅግ ከባድ ዘረኝነት ነው። ኢትዮጵያ ሀገራችን ከጫፍ እስከ ጫፍ የተለያዩ ብሔር ብሔረሰቦች፣ የተለያዩ ሃይማኖት ያሏቸው ዜጎች በሰላም ተከባብረው የሚኖርባት ሀገር ነች። ታዲያ ኡስታዝ አህመዲን ጀበል በአደባባይ በመውጣት ስልጤን የተለየ ወይም የሙስሊም ብቻ ብሎ መስበክ ከአንድ መምህር ነኝ ብሎ ከሚያስብ ኡስታዝ የማይጠበቅ ነገር ነው። ሙስሊሙ ማህበረሰብ በወሎ፣ በአፋር እንዲሁም በተለያዩ የኢትዮጵያ ክፍሎች ከሌሎች እምነት ተከታዮች እህት ወንድሞች ተከባብሮ የሚኖሩበት ተከባብሮ የሚኖር ማህበረሰብ ነው። ማንኛውም ሰው በሃይማኖቱ ከመጣ ድርድር የለውም። ነገር ግን የተለየን ቦታ የሙስሊም ብቻ ብሎ መናገር እጅግ አደገኛ ዘረኝነት ነው። ዘረኝነትን ይመስላል። ውድ አድማጮች ለማንኛውም ኡስታዝ አህመዲን ጀበል የሚለውን ከራሱ አንደበት እንሰማዋለን። ተከታተሉ። ያው ቅድም እንዳልኳችሁ ስልጤነት ማለት ሙስሊምነት ነው። ስልጤነት የራሱ ማንነት ያለው ነውና እኔ ስልጤ ነኝ የሚል እንዲሁም ደግሞ በሌላ በኩል ክርስቲያኖችን እኛ ተቀብለናቸዋል ወይም ኢትዮጵያ ቀድሞ የገባው እምነት ሙስሊም ነው ይለናል። ለመሆኑ የክርስትና እምነት በአራተኛው መቶ ክፍለ ዘመን ወደ ኢትዮጵያ የገባ መሆኑ ይታወቃል። እስልምና እምነት በሰባተኛው መቶ ክፍለ ዘመን ወደ ኢትዮጵያ እንደመጣ የታሪክ ድርሳናት ያስረዱናል። ይህ ማለት ደግሞ ከ4 እስከ 7ኛው መቶ ክፍለ ዘመን በትንሹ የ300 ዓመት ልዩነት አለው። ነገር ግን የታሪክ ጥሰት ታሪክን ማወናበድ ይመስላል። ታዲያ ኡስታዙ ይህን ታሪክ የት ሊያደርገው እንዲህ ሊል የቻለው? በዚህ ጉዳይ የኢትዮጵያ ኦርቶዶክስ ተዋሕዶ አባቶች የት አሉ? ታሪክ ሲጣስ ለዚህም እኮ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ የሆነ ሕግ ፍርድ ቤት ቢኖራት እንዲህ አይነት የተዛባ ታሪኳን የሚያጠለሹ ሰዎች ሲመጡ በራሷ ሕግ መጠየቅና ታሪኳን ማስጠበቅ የምትችለው። ይህ ጉዳይ በዚሁ ተድበስብሶ ያልፍና ነገ ትውልዱ እውነቱ ውሸት፣ ውሸቱ ታሪክ ደግሞ በተገላቢጦሽ እውነት ሆኖ ይተላለፋል። እስኪ በዚህ ጉዳይ የታሪክ ምሁራን የሚሉትን ደግሞ እንሰማቸዋለን። እስከ መጨረሻው ተከታተሉ። በመጽሐፍ ቅዱስ ላይ የሐዋርያት ሥራ ምዕራፍ 8 ላይ እንደተገለጸ በህንዴኬ ዘመን ንግስት ህንዴኬ ወይንም ገርሳሞት ተብላ የምትጠራው 8 ዓመት ኢትዮጵያን የመራች በ34 ዓመተ ምህረት በባኮስ ወይንም አቤላክ አማካይነት በገንዘቧ ላይ ሹም የሆነ ሕገ ኦሪትን ለመፈጸም ኢየሩሳሌም ለመስገድ በሚሄድበት ሰዓት ጋዛ ላይ ከፊልጶስ ጋር ከ72ቱ አርድእት አንዱ ከሆነ ፊልጶስ ጋር ተገናኝቶ የኢሳይያስን መጽሐፍ ሲያነብ የምታነበውን ታውቃለህን ቢለው ያላስተርጓሚ እንዴት አውቃለሁ አለ። አባቶቻችን አንባቢያን ናቸውና እሱም ሲተረጉምለት እንዳልጠመቅ የሚከለክለኝ ምን አለ አለው። እሱም አጠመቀው። ክርስትና ወደ ኢትዮጵያ የገባው ወደዳችሁም ጠላችሁም በ34 ዓመተ ምህረት ነው። አከተመ። ብፁዕ አባታችን አቡነ ናትናኤል ኢትዮጵያን ክርስትናን ስትቀበል ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ እንኳን ካሳዳጅነቱ ወይም ጌታችን መድኃኒታችን ኢየሱስ ክርስቶስን አልተቀበለም ነበር። ከዛ በፊት ክርስትናን ተቀብላ ኢትዮጵያ ሀገራችን ፈጣሪዋን ስታመልክ እንደነበር ሲናገሩ እንሰማቸዋለን።
ኢትዮጵያ ሀገራችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ መስቀል ተረክባ እንዲሁም ለሙሴ የተሰጠው የቃል ኪዳን ታቦተ ጽዮንን ተቀብላ ማንም እምነት ሳይኖር ከአራተኛው መቶ ክፍለ ዘመን ጀምራ ስርዓተ እግዚአብሔርን ስታከናውን የቆየች ለብዙ ዘመናት ምንም እምነት ሳይኖር በክርስትና እምነት የቆየች መሆኗን ብፁዕ አባታችን አቡነ ናትናኤል ይነግሩናል። እስኪ ከራሳቸው አንደበት የሚሉትን እንስማ። እስከ መጨረሻው ተከታተሉ። ኢትዮጵያ እኮ ክርስትናን ስትቀበል ሐዋርያው ቅዱስ ጳውሎስ እንኳን አልተመለሰም እኮ አልተመለሰም። ክርስትናን ስንቀበልኝ አሳዳጅ ነበር እሱ እንኳን ያን ጊዜ። ባይገርማችሁ እኛ ክርስትናን ስንቀበል ጥምቀትን ስንቀበል ይዘን ወደ ሀገራችን ስንመጣ ሐዋርያው ቅዱስ ጳውሎስ እንኳን አላመነም ነበር። ቀድመነዋል እኮ እኛ። ታዲያ በስልጤ የሚኖረው አህመዲን ጀበል በሀገራዊ ምክክር ላይ በተናገረው ንግግር በተለያዩ የኢትዮጵያ ክፍል የሚኖሩ የሙስሊም ኡስታዞች ይህን ሐሳብ ሲቃረኑት እንመለከተዋለን ማለት ነው። እስኪ ከአንደበታቸው የሚሉትን እንስማቸው። እስከ መጨረሻው ተከታተሉ። ለምንድን ነው የምታቀሳስሩት? ዓላማው ምንድን ነው? እሺ ምንድነው የተደገሰው ነገር? የስልጤን ማህበረሰብ ከሌላው ለየት የሚያደርገው ነገር 100% ሙስሊም የሆነ ብሔር እኮ ስልጤ ብቻ አይደለም። የሌሎቹ ግን በተደጋጋሚ ስማቸው እንደዚህ ሲነሳ አንሰማም።